ትልቁ ላይ እንዳትጭቀይ እንደዚህ ትልቁ ላይ ትሆን እኔ አልወጣም። እውነቱን አመጣሁልህ፣ ከታች አመጣሁልህ። ይሄ ነው ታቹ። የት አለ? የት ታች? አንደኛው አመጣሁልህ። ያውና ትርሚዚ እንደ ኢብኑ ማጃህ ይላል። ቆይ አንቺ አትዝጊው፣ ክፈችው። የት አለ? አመጣሁልህ። ታች ይሄ ነው ታቹ። ታች ይሄ ነው። መልሽው የቀደሙን አትዋሽ፣ መልሽ የቀደሙን ይሄ ነው ታች አልኩ እኮ። ሌላ ታች ከአረብ ታች የነበረው መልሽው ነይ። ኦኬ ላይ ነው የምታገኘው አንተ፣ ላይ ነው የሚገኘው በለኝና ላይ ነው መልሽ። የተቀደመው መልሽ ከያቀደው ከፍተሽ የነበረ ወላሂ ምን ማጃህ ይላል አይደል ማለች። ኢብኑ ማጃህ ይላል ከታች አይታችሁታል አይደል? ኢብኑ ማጃህ ደግሞ ምን እንዳለ ላሳያችሁ ነው ስለ ሐዲሱ። አይዋ ከታች ታያችኋል ልጆች። ትርሚዚ ኤንድ ኢብኑ ማጃህ የሚል አይታያችሁም? ይላል አይልም? ደርሲ ንገሪና እንዴ ይላል አይልም? ምን ማለት ነው? አዎ ምን ይላል ግን ኢብኑ ማጃህ ቆይ ከፊቱ ያለው ቆይ አንብቤ እስክልምታ እንዴ ወይም አሳንሰው እንደነበረው አድርገና አሳንሰው በደንብ አሁን ነው የሚታየው። አሳንሰው በደንብ ያው ይታያል። ቆቆላ ከሱ በፊት ያለው ልናነበው እንጂ ዝም ብለን እሱ እኛም የታየን እኮ ነው። ኢብኑ ማጃህ እንደነበረን አድርገኝና እንደነበርኩኝ አድርገኛ እንደነበረኝ ሁሉም አይተውታል። አሁን ኢብኑ ማጃህ ይላል አይደል? ኢብኑ ማጃህ ምን እንዳለው አይደለም እንደነበርኩት አድርገኝ፣ አሳንሰኝ ትንሽ ሁሉም እንድናነበው አነበቡት። ያው ሁላቸው ማይተሱ እንደሚል አንድ ኢብኑ ማጃህ ምን እንዳለ እናሳያችሁ። ተመልከት። ወላሂ ላዚም ኢብኑ ማጃህ ስለ ሐዲሱ ራሱ እናሳያችሁ። እንግሊዘኛ ቆይ እንዳመት አንብበው አንድ ቆይ ላሳያችሁ። ኢብኑ ማጃህ ስለዚህ ሐዲስ ምን አለ? መርሲ እንግሊዘኛ ትንሽ ታነባለሽ አይደለ? ብዙም ባትረጂ ችግር የለውም። መርሲ እኔ ይገባኛል እንግሊዘኛ ማንበብ ትንሽ እንጂ ይገባኛል ሁሉ ማንበብ። አዎ ኢብኑ ማጃህ ስለዚህ ሐዲስ ምን እንዳለ አሁን እንመልከት። ያው እዚህ ጋር እስኪ አንብብልን። እዚህ ጋር አሁን መርሲ ስታነቢው ጊዜ 72 የሚል ያለ ይመስለኛል። እስኪ አንብቢው እዚህ ጋር ስለምንድን ነው ያሁን ይሄ ኢብኑ ማጃህ ስለ 72 ሚስቶች እየተናገረ ነው። ያው ሱነን ኢብኑ ማጃህ ይላል። ያው እነዚህ ጋር ተመልከች 72 ሚስት በገነት እንዳለ ይናገራል። አሰላ ቆይ እኔ አይቼው በአማርኛም በትግርኛም ተርጉሜ ተረድቼው ልንገር እንጂ ዝም ብዬ ወይም አስረዳኝ አንተ። ይሄ ምንድን ነው? ያው አንብቢልን ችግር የለም። ቅድም 72 አለ ብለሽ እኔ ያመጣሁልህን 72 ይላል። ያመጣሁልህ 72 እንደምታገኝ ለአላህ ብለህ ደምህን ካፈሰስክ ይላል እኮ። አዳምጪ። ይኸውልሽ እዚህ ጋር አንብቢው። ቅድም እያነበብሽ እንግሊዘኛ ያው እነዚህ 72 አለ ስትይ ነበር አይደለ? አንብቢ አትችልም። እኔ እዚህ ያለኝ አልኩኝ። ይሄ እኮ ያንተ ነው ያመጣልኝ። ምንድን ነው ይሄ? ማን ይላል? ቅድም ሐዲሱ ላይ ኢብኑ ማጃህ ይላል እያልኩሽ አይደል? ያው ኢብኑ ማጃህ ስለዚህ መሳበክ ነው ምንድን ነው የሚለው? እሱ አይደለም። ከታች ኢብኑ ማጃህ ይላል። ለምን ታሽሻለሽ? እሱ የመዘገበው መሻካት አልመሳቢህ ነው እንዴ? ይለያያል። ምን ነካ? እኛ እንደዚህ እነሱ ሸውዳቸው፣ እኔን መሸወድ አችልም ወንድም ወላሂ ላዚም እንደተገኘባት ታውቃለች። አሁን ለማንኛውም ይሄንን እዚህ ቦታ ላይ 72 ሚስት እንዳለ ክርስቲያን የገባ ካለ ያንብብላት። አንዴ ክርስቲያን የለም አይደል? በቃ አነስ አሁን ይሄን ሐዲስ ሙሉን ተርጉምላት። እሷ ማንበብ ስላልቻለች አነስ ይሄን ሐዲስ ተርጉምላት። አለመሳቢህ ነው የሚለው ያኛው የመዘገበው ኢብኑ ማጃህ ይላል። አንዴ ለምን ትረብሻለሽ? ሁሉ ባይደም የከፈተው ሐዲስ ሚሽካት አልመሳቢ ላይ ቅድም ከፍተነው ከስር ምን ይላል? ትርሚዚ እንደ ኢብኑ ማጃ ትራንስሚትድ ይላል፣ ዘግቦታል ይላል። ከየት ነው ያመጣው? ሚሽካት አልመሳቢ ከፍቼዋለሁ፣ ፊት ለፊት ያለ ላሳይ ይችላል። ከኢብኑ ማጃ እና ከትርሚዚ ነው ያመጣው። ቀጥታ ሶርሱ ኢብኑ ማጃ ጋራ ስንሄድ ደግሞ ሐዲሱን አስቀምጧል። there is no one አንድ ይሄንን ሙሉን ተርጉምላት። አንድ ቆይ ደስ ይበላት። ያው ኢብኑ ማጃህ ጋር እንደሚገኝ እዛ ጋር ከታች አይተሽዋል አይደል? ያንን አሳይ ስልሽ ነበረው እሱ ነው። ልክ ስታዩ ጊዜ ሌላ ነገር ለማውራት ፈለግሽ። ኢብኑ ማጃህ ከኢብኑ ማጃህ እንደወሰደው ከታች ተቀምጧል። አሁን ኢብኑ ማጃህ ስለ ሐዲሱ ምን ብሏል የሚለውን ቀጥታ ኢብኑ ማጃህ ጋር ስለወሰደን ያ ሚሽካት አልመሳቢህ
እዚህ ጋር ኢብኑ ማጃህን ከነ ቁጥሩ ስለ 72 ሚስት የተናገረበትን ከፍቼልሻለሁ። ምን እንዳለ እንመልከት። ሳራ ከላይ ክርስቲያን ነሽ? እግዚአብሔር ይመስገን። አዎ ክርስቲያን ነኝ። እሺ እንኳን ደህና መጣሽ። እንግሊዝኛ ማንበብ ትችያለሽ? አልችልም። እሺ ችግር የለም። በቃ አሁን አነስ እንግሊዝኛ ስለሚችል አነስ ይሄንን እያነበብክ ተርጉምላት። ሜርሲ አዳምጪ። እሺ ስህተት ካለ ማረም ትችያለሽ። አነስ ተርጉምላት። ኦኬ ራስሽ ቀደም ያመጣሽው ሐዲስ ነው ማለት ነው። there is no one who Allah will admit to paradise but Allah will marry him to 72 wives, 2 from hers and 70 from his inheritance from the people of hell, all of whom will have desirable front passage and he will have a male member that never becomes flaccid soft and limpus በማለት ይናገራል ማለት ነው። ያው የፈለግሽው ከላይ Allah will marry him to 72 wives ከ72 ሚስቶች ጋር ያጋባዋል የሚለውን የፈለግሽው አይደለ? ሜርሲ አዎ እሱ ነው ያልኩት። ትጋባለህ አይደል? እሱ ነው። አዎ ቆይ አንዴ እዛው ኢብኑ ማጃ እዛው ሁሱ አንድ ትንሽ ዝቅ አድርገው። ዝቅ ወታች አድርገው አንዴ ይግባችሁ ክርስቲያን ይሄንን ያነባሉ አይደለ? 72 ሚስት ልላቸዋል እዚህ። በጣም ጥሩ ነገር ግን ኢብኑ ማጃህ ሐዲሱን ሲያስቀምጠው ጊዜ ውሸት ሐዲስ መሆኑን ለመናገር ነው ያስቀምጠው። ከታች ያው ተመልከቺ ደረጃው ምንድነው ስለሽ ነበረው ይሄ ነው ضعيف ብሎ አስቀምጦታል። ضعيف ሐዲስ ነው የሚነግራችሁ። ኢብኑ ማጃህ እዚህ ያስቀምጠው ይህ ሐዲስ በነብዩ ሰለላሁ ዐለይሂ ወሰለም ላይ የተዋሸው። ኦኬ ችግር እኮ የለውም ዳኢፍ ከሆነ ችግር የለውም። እኛ እኮ 72ም የለም በሰማይ መጋባት የለውም ነው የምልህ እንጂ ዳኢፍ መሆኑ ደስ ይለኛል። እኔ ዳኢፍ ነው እኮ እንደውም የለም መጋባት በሰማይ ብሎናል ኢየሱስ ክርስቶስ። እሱ ነው የኔ መልእክት። አንዴ ቤት አድርገህ ስለዚህ ክርስቲያኖች 72 ሚስት ምናምን የሚሏቸው ወላሂ ውሸታም ዲያቆኖች ናቸው። እናንተ ምን ያክል እንደሚነቋቸው አያቸው አይደል? ከታች ደረጃውን አያሳዩአቸው። የምን ዲያቆን እንዴ? ያንተ መጽሐፍ እኮ ነው። ደረጃ ምን ያደርግልናል እንዴ? ነብይ አያቸው አይደል? ደደብነታቸውንም ያው በግልጽ ይናገራሉ። ምን አገባኝ ስለ ደረጃ ይላሉ። አያቸው አይደል? እንደዚህ ናቸው። እንዴ ነው የሚሸውራቸው። እስኪ ከታች ስለ ሐዲሱ ይሄን ለምን አስቀመጡት ከተባለ ታዲያ ዑለሞች በእርሳቸው በነብዩ ሰለላሁ ዐለይሂ ወሰለም ላይ የተዋሸ ውሸት መሆኑን እንድንጠነቀቅ ዘንድ ነው ያስቀመጡት። ስለ መልካም ነገር ብቻ ሳይሆን የምትማረው መጥፎ ነገር የተዋሸንም ነገር ልታውቀው ይገባል። ያ ነገር በእርሳቸው ላይ የተዋሸ እንደሆነ እንድናውቀው ከታች ምን ብሎታል? ضعيف ብሎታል። ይሄ ግን አያሳያችሁ። ምክንያቱም በእናንተ አእምሮ ላይ መጫወት ነው የሚፈልጉት። ያውና በእስልምና 72 ሚስት አለ እያሉ ይሰክሷቸዋል። ውሸት ነው ይወጣል። ደረጃው ምንድነው? አሳይ ስላትቀደም ደረጃው አልተቀመጠም ባለች። ምክንያቱም ምሽካቱል መሳቢህ ላይ ሼኽ አልባኒ እዛ ቦታ ላይ እንዲህ ነው ብሎ ደረጃውን አላስቀመጡትም። ግን ያ ከነ ኢብኑ ማጃህ እንደመጣ ከታች አስቀምጦታል። ኢብኑ ማጃህ ይላል ከታች አንብቢው ስላት ያን ላለማንበብ ፈለገች። ሁላቸውም ስታይባት ጊዜ በቃ እንደተባለነባት አወቀች። መጨረሻው ወደ ሲመጣ ጊዜ ከላይ ስታይሆን ደስ ብሏ ነበር። እሱን ነው ፈልገው ከ72 ይላል ምናምን ወረድ ብሎ ሲታይ ضعيف ከዛ እኛ ضعيف ሰው ሆነ አልሆነ ምን አገባን? ዋካሽ ክርስቲያኖች ንቁ። ዲያቆኖቻችሁ ውሸታም ናቸው እንላችሁ ለዚህ ነው። እነሱ መተው ከኛ ፊት ማውራት አይችሉም። ግን እናንተ የምትሰሟቸውን ሁሉ ውሸቶች አምጧቸው እዚህ ወላሂ እያንዳንዱ ውሸት እንደሆነ እናሳያቸዋለን። በእናንተ አእምሮ ላይ የተጫወቱ ነው። ወደ ሙስሊሞች ጋር መጣችሁ እስልምና እንዳትሰሙባቸው በጣም ይሰጋሉ። ስለዚህ ያላቸው አማራጭ ምንድነው? እስልምናን በእናንተ አእምሮ ውስጥ ማቆሸሽ ነው። ይሄ ነው እንደ እስልምና ለካ የዝሙት ሃይማኖት በ72 በገነት ውስጥም ትዳር አለ ብለው ይሄ ሁሉ እናንተን እየተጫወቱባቸው ነው። አላህ ይመስገን። እኛ ጋር ሶላት ደርሷል። ወንድም ያነሳለ አብዱላህ ከታች ቀጥሉ። ባረከላሁ ፊኩም። ሳራ ከላይ አለች አውራት። መርሐባ ኡስታዝ